በስልካችሁ ኢሜል እንዴት እንደሚላክ ማወቅ ትፈልጋላችሁ? በቀላሉ በዚህ ቪዲዮ በአንድ ደቂቃ ባልሞላ ጊዜ ውስጥ አሳያችኋለሁ። አይ ኖ ብዙዎቻችሁ እንደምታውቁ፣ ይሄ ቪዲዮ ግን ለእናንተ አይደለም። ኮመንት ባሩ ላይም መጻፍ አይጠበቅባችሁም። ለእኔ አዲስ ከሆናችሁ ፎሎ ማድረግ እንኳን ከከበዳችሁ ቪዲዮን 2 ጊዜ ተጭናችሁ ላይክ አድርጋችሁ ጀምሩት። በቀላሉ ብዙዎቻችሁ ባለን የጉግል አካውንት ነው ማሳያችሁ። አንድ አፕ ያስፈልጋችኋል። ጂሜል የሚባል አፕሊኬሽኑ ፕሌይ ስቶር ላይ ወይ አፕ ስቶር ላይ በስተት የሚሆን ፈልጋችሁ አጥፍታችሁት ከሆነ እሱ በጣም ተመራጭ ስለሚሆን እሱን አፕ ዳውንሎድ ታደርጉታላችሁ። በመቀጠል አፕሊኬሽኑን ካወረዳችሁና እዚህ ጋር በምፈልጉት ኢሜል ሎጊን ካረጋችሁ በኋላ እታች ጋር ኮምፖዝ የምትላለች አንድ ጊዜ እሷን መጫን ነው። በመቀጠል ቱ ለማን መላክ እንደምትፈልጉ ይነግራችኋል። ምንም ስፔሊንግ ሳትሳሳቱ ቱ የሚለው ቦታ ላይ ማስገባት አለባችሁ። አንድ ስፔሊንግ ሳታችሁ ማለት የሰው ስልክ ቁጥር ስትደውሉ አንዷን ቁጥር ብትቀይሯት እንደማይሰራው ሁላ ትክክለኛው ቦታ ላይ አይደርስላችሁም ማለት ነው። በመቀጠል ከታች የእናንተን ኢሜል ያስቀምጣል። ፍሮም የሚለው ቦታ ላይ ማለት ነው። ሰብጀክት የሚለው ስለምትልኩት ጉዳይ ርዕስ ሰጣችሁት እዛ ጋር ታስገባላችሁ። ኮምፖዝ ኢሜል ላይ የምትፈልጉትን ነገር ታይፕ አድርጋችሁ ከጻፋችሁ በኋላ እላዩ ላይ ማስገባት የምትፈልጉት ፎቶ፣ ማስረጃ፣ ቪዲዮዎች ካሉ አታች ምልክቷን ተጭናችሁ የምትፈልጉትን የፋይል ታይፕ አድ ማድረግ ትችላላችሁ። በመቀጠል ካጠገባ ያለችዋን የሴንድ ምልክቷን 3 ማዕዘኗን መጫን ነው። ኢሜላችሁ ይሄዳል ማለት ነው። በትክክለኛው ሰው ጋር መድረሱን ለማረጋገጥ ወደኋላ ትመለሱና 3 መስመሯን ተጭናችሁ ሴንት የሚለው ውስጥ ስትገቡ የተላኩ መልእክቶችን እዚህ ጋር በዝርዝር ያሳያችኋል ማለት ነው። እዚህ ቦታ ላይ የላካችሁት መልእክት ካገኛችሁት ኢሜላችሁ በተገቢው መልኩ ሄዷል ማለት ነው። ብዙ ማሰብ አይጠበቅባችሁ። ከጠቀማችሁ ለ5 ለ6 ቤተሰቦቻችሁ ሼር አድርጉት። ከጊዜ ወደ ጊዜ እንግዲህ ዲጂታል ዓለሙ ላይ ሁላችንም ኢሜል ወደ መጠቀሙ እየገባን ስለሆነ ይጠቅማችኋል ብዬ አስባለሁ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።